ጋይስ እንግዲህ ዛሬም ላይፍ ጌም መጫወታችን እንደቀጠለ ነው። መጀመሪያ ፎርሜሽን እናስተካክላለን ማለት ነው። አሰላለፍ ላይ 4-1-3-2 ነው የምንጠቀመው ማለት ነው። ሴንተር ባክ ወይም ደግሞ የማል ተከላካይ ላይ ቫንዳይክ እና ሮዲገር ካሉ ምንም አትጨነቁ። ፊት ለፊት ላይ ደግሞ ሃላንድ እና ምባፔ ካሉ በተጨማሪም ደግሞ ኦሲሜን አለ። ስለዚህ ኦፖኔንታችን የፈለገ ነገር ይሙላ፣ የፈለገ እንደፈለገ ይሁን፣ እኛ ማሸነፋችን እንቀጥላለን ማለት ነው። አቻም እንኳን እናስወጣለን ማሸነፍ ቢያቅተን ማለት ነው። ስለዚህ ስኳድ በሞላ አይደለም ታክቲካል ነገር ነው ነገርየው ማለት ነው። እስቲ ማን እንደሚያጋጥመን እኔ እንግዲህ ሌጀንድ ሞልቷል። ሌጀንደሪ ያ ኢቨንቱ ላይ ተሳትፏል ማለት ነው። ከኢቨንቱ ብዙ ወስዷል ማለት ነው። ዊን አለው። እኔ ደግሞ ሁለቱን ጌም ሉዝ አድርጌ ነበረ በኔትወርክ ምክንያትም ነበረ። ኔትወርክ በጣም ያስቸግራል። አሁን ራሱ በጣም ላግ ያደርጋል። የመጀመሪያውን ፎርሜሽን ወይም ደግሞ ላይንአፕ ካስተካከላችሁ ምንም አይከብዳችሁም፣ ትጫወታላችሁ በስርዓት ማለት ነው። ነገር ግን ላይንአፕ ላይ መጀመሪያ ማስተካከል ያለባችሁ፣ አታኪንግ ላይ ማድረግ የለባችሁ። እንደዚህ አይነት ከባድ ልጆች ምናምን ሲመጡ፣ ተጫዋቾች ሲመጡ አታኪንግ ላይ ሳይሆን ባላንስ ላይ በማድረግ ነው መጫወት ያለባችሁ። ደግሞ ወደፊት መጣለ ኳስ ምን ብሎ መጀለጥ ሳይሆን ቲኪታካ ከተጫወታችሁ ታስደነግጣላችሁ። ከዛ በኋላ ሞራል ያጣል ራሱ ማለት ነው። ራሱ ኳስ መምታት ሲጀምር እናንተ ደግሞ በአጋጣሚ አግኝታችሁ ታስገባላችሁ ማለት ነው። አንድ ጎል ካስገባችሁ ታስደነግጣላችሁ። ከደነገጠ ምንም ችግር የለውም። እሱ ግን መጀመሪያ ላይ ካስገባ እናንተ ረጋ ብላችሁ ኳሱን ይዛችሁ ነው መጫወት ያለባችሁ ማለት ነው። አሁን እዚህ ጋር በጣም ወደፊት ለመሮጥ እየፈለገ ነበረ። ምክንያቱም የፊት ለፊት የሱ የፊት ለፊቶቹ ይሮጣሉ እና የኔም ደግሞ ሁለት ናቸው። አሰላለፉ ላይ ለመሰላችሁ ለቲኪታካ ይመቻል። ሁለቱም ምባፔና ሃላንድ ማነው ምባፔና ሳላን ከኋላ ያረኳቸው ፓሲንግ እና ሩጫ ላይ ጥሩ ስለሆኑ ፓስ ያደርጋሉ ለሁለቱም። በዚህም በቀኝም በግራም ፓስ ቢያደርጉ ሁለቱም ይሮጣሉ ስለሆነ ጥሩ ይሆናል ብዬ ከኋላ አስገባቸው። ማነው ምባፔንና ሳላን አያችሁ አይደል እንዴት እንደቆረጠላቸው። በቃ እንደዚህ ነው መጫወት ያለባችሁ ማለት ነው። ሁለቱንም በዚህ ላይንአፕ ከተጫወታችሁ ነው እንግዲህ 4-1-3-2 ከተጫወታችሁ እንደዚህ ነው። 4-3-3ን ብትጫወቱ ከሆነ 4-3-3 የሚጫወት ሰው ኳስ መጣል አለበት ለጎን ማለት ነው። እና ደግሞ መሀል ላይ የሚጫወተው 9 ቁጥር ላይ የሚጫወተው ሰውዬ ከተሻማለት መሳት የለበትም። ሃላንድም ይሆናል ግን ኳሊቲው መሙላት አለባችሁ ማለት ነው በስርዓት። እንደዚህ ከተጫወታችሁ ደግሞ ቲኪታካ አያችኋል። ማቀበል ብቻ ነው እዚህ ጋር ቅብብል ብቻ ነው መጫወት ያለባችሁ ማለት ነው። ልክ ደግሞ ስትቀሙ ወደ ኳሱ ቀጥታ አትይዙ፣ ዘቡ አትበሉ። ዘቡ ካላችሁ ይቆርጣችኋል፣ አትይዙትም፣ ጎል ነው የሚሆነው። ለዛም ታረጋ አብራችሁ ትሮጣላችሁ እስከሆነ ሰዓት ድረስ ማለት ነው። ከኋላ ራሱ ይደነግጣል፣ የሆነ አቅጣጫ ያሳያችኋል። በዛን ጊዜ ትሰይማላችሁ። ተሰይሙና ወይ ታክል ትወርዳላችሁ ወይ ፋውል ትሰራላችሁ፣ ቦክስ ሳይገባ በፊት ማለት ነው። ከጎል ሲጀምሩ ደግሞ ከተሻለ ወይም ደግሞ ከተመቻችሁ እንደዚህ በማወርወር ጀምሩ፣ በመጠበቅ ማለት ነው። ተጫዋች ያለበት እንጂ ዝም ብላችሁ አትጀልጡ። አሁን ለምሳሌ እንደዚህ ሩቅ መጀለጥ ሳይሆን እንደዚህ መጫወት ነው ያለባችሁ፣ እንደዚህ የቆራረጣችሁ ማለት ነው። እንደዚህ ከተጫወታችሁ እሱን ኢሞሽን እንትን ውስጥ ታዘገባላችሁ ሩጫ ውስጥ እና ደግሞ እንደዚህ በድንገት ከተቀማችሁ ምንድነው ማድረግ ያለባችሁ? አሁን ሮዲገር አልሰየምኩትም፣ ምክንያቱም እየሮጠበት ስለሆነ ማለት ነው። ለዛ ነው ወደሱ መሮጥ ሳይሆን እየሮጠበት ያለውን ለዛ አትሰይሙትም። ከዛን ማርክ ያደርጋል ማለት ነው። እናት በቃ እንደዚህ በመቀባበል ነው እንጂ በጀለጥ ባትጫወቱ እመክራለሁ። ጥሩ ጨዋታ ለመጫወት ማለት አሁን አያችሁ አጫወቱ ጠፍቶታል ልጁ ማለት ነው። ደክሞታል፣ አሁን ሰልችቷል ማለት ነው። ምክንያቱም እየለጠ ነው ወጥቷል። እንግዲህ እስቲ ሰው ሊቀይሩን አላውቅም። እኔ ግን ምንም የምቀይረው ነገር የለም። ግን ቆይ መቀየር ያለበትም ነገር ካለ አሁን በዚህ ጋር ምንም አልቀይርም። እዚህ ጋር ሳይሆን ግን በሳላ ቀይራለሁ እና ቆይ እስቲ ወይኔ ከንስል አረጋ አያችሁ፣ ከንስል አረጋ ኦፖኔንት ዲስኮኔክትድ ወጣ ማለት ነው። ቀይ እንትን ብሎ አንድ ነበር ያስገባውታ አያችሁ 3 ይሆንላችኋል ማለት ነው። አሁን እዛ የሆነ ቻሌንጅ ቦታ አለ፣ ቆይ ያሳያችኋለሁ በኋላ ላይ። እንደ አጋጣሚ ሰመሩን ፖይንት ስለሰበሰብኩ 25 ዲያመንድ ሰጥቶኛል። አሁን 100 ምናምን ይኖረኛል ማለት ነው። አሁን 104 ይኖረኛል ማለት ነው። አሁን ቀጣይ ኢቨንት እንግባ፣ ወይም ደግሞ ቀጣይ ላይቭ ጌም እንግባ። አሁን ደግሞ የአሁኑ ጭራሽ ጥንብ ነው ምልክ፣ ግን አንረታም። በአሁኑ ቴክኒክ እንጠቀማለን። እንዳሁኑ ነው የምንጫወተው። ጨዋታውን ተጋበዙ። ሰብስክራይብ ማድረጋችሁን ደግሞ እንዳረሱ። ይመቻል። Enzo Fernandez. He's moving fast with the ball. Oh, he did really well there. Stuck ያረጋል ምንድነው? Haaland drives forward. Desai with a challenge. Wins the ball. A strong tackle. Pulls the trigger. Donnarumma saves.
Heads it on. And it's back to the keeper. And he hits it. Oh, he's missed by miles. A poor shot. That first shot missed the goal. They'll have to sharpen up. 60 men in possession. They're moving the ball about so well. Oh, confident defending. Nodded on. The defender regains possession, and now they're going to try and break. And he's won it back for his team. David in possession. Volleyed forward. Regains possession. Played back to the goalkeeper. Lovely passing here. Headed upfield. Good defending there. Terrific stop by Courtois. Well, not too many talking points in that opening 45 minutes. Let's hope the second period. It's the second half. Some fresh changes have been made. It's 0-0 so far. Surely both teams are going to try and get the breakthrough in this second half. Donnarumma. This is Haaland. Has a crack. Cancelo. An ambitious pass. Rudiger with a challenge. It's a tight game. Can they create something with this attack? Surely now! Well, the fans thought he'd score. Maybe about to change. What a tackle by Van der Ven. Helps it on. Good interception. Oh, that's great determination. Headed on, and they could be in trouble here. All that's left is to beat the keeper. A misplaced pass. This is Haaland. The shot's on. Their passing has been so accurate. Oh, it's a clear chance. He scored. With that last gasp goal, he's finished off the game. It's low and accurate into the bottom corner. A real... Look at the speed there. What a finish. A solid win and a clean sheet. The players will be encouraged by that 2-0 victory. He deserves to be named Player of the Match.